እቺ ናት እህትህ ከዚህ ጋር ላስተዋውቃችሁ የሚለው እሺ እህቴ ናት ማርቱ በሪሶ። እኔ ደግሞ ማሬ ብዬ ነው የምጠራት። ታላቅ 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 እህቴ ናት። 36 ዓመቷ የአእምሮ ታማሚ ናት። በ7 ዓመቷ ታማ አገኘኋት። ስትወለድ ንጹህ ነበረች። 7 ዓመቷ ላይ ግን ድንገት አለመናገር ጀመረች። የእሷ ታናሽ እህት የኔ ታላቅ እህት ዛሬ የ3 ልጆች እናት ናት። የቤታችን ታላቅ እህት ግን ይኸው ሁሌ መሳቅ፣ ስታለቅስ አይተናናቅ፣ ሁሌ ፈገግ ብላ ማሪ የኔ ታናሽ ወንድም ደግሞ ልክ እንደሷ የአእምሮ ታማሚ ነበር። አሁን ካረፈ 2 ዓመት ገደማ ሆኖታል። ከጊዜ በኋላ ህመሟ እየጠናባት ሲመጣ ጸበል ብዙ ቦታ እናታችን ይዛት ብትንከራተትም ከታናሽ ወንድሜ ጋር ይዛ ብትንከራተትም ከጊዜያቶች በኋላ ግን ተስፋ ቆረጠች። እኔ ያኔ ነበር ሳድግ ገንዘብ ሲኖረኝ አሳክማቸዋለሁ፣ ጉልበት ሲኖረኝ የምፈልግበት ቦታ ሁሉ ጸበል የሚባሉ ቦታዎች ሁሉ ይዣቸው ሄዳለሁ። ገንዘብ የማግኘት ወይ ደግሞ ገንዘብ ጋር ባልደርስም ገንዘብ ማምጣት የሚችል ጉልበት ሲኖረኝ ታናሽ ወንድሜ አረፈ። መንፈሳዊ ህይወቴ ደከመ። በቃ ጸበል ይዣት ሄዳለሁ። ሳድግ ስል ደግሞ መንፈሳዊ ህይወቴ ደከመ። እሷም 36 ዓመት ገደማ ሲሞላት እዚህ ነው መካከል ነው ያለችው። ከእህልና ውሃ በቀር ከኛ ምን አላት የሚል በቃ ተስፋ ቆረጠ። አሁን እየኖር ነው እና ህይወት እንዳሰብኩ አይደለም። ሶሪ በጣም በጣም አዝናለሁ። ወንድምክን ስላጣ ካዝናለሁ። ስለ እህትክም